አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ በጣም ቆንጆ የሆነ ለየት ያለ የከብሳ አሰራር ነው ይዤላችሁ የመጣሁት። እንደምትመለከቱት በጣም ስጋው ብስል ብሎ ቆንጆ የሆነ አሰራር ነው። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁንም አትርሱ። ወደ ስራው እንገባለን። ስራውን ስጀምር ፕሬሸር ኩከር ድስት ነው የተጠቀምኩት። ዘይት አደረግኩኝ። ከዛ ሽንኩርትና ካሮቱን እንዲህ በቁመት ነው የከተፍኩት። የተወሰነ ያህል ጠብሰዋለሁኝ። ዝት ብሎ እስኪጠብስ ድረስ አልጠብቀውም። የተወሰነ ግማሽ ያህል አጠባበስ ደረጃ ሲደርስ ይበቃዋል፣ አወጣዋለሁኝ። እንደምትመለከቱት የዚህ ደረጃ ሲደርስ አወጣዋለሁኝ። እዛው እንትን ላይ ድስት ላይ ሽንኩርቱንም ካሮቱንም ካወጣሁኝ በኋላ ትንሽ ነጭ ሽንኩርት ሽሪምሬ የተከተፈ ጨምሬ ያለሁኝ። ከዛ ስጋውን ያዘጋጀሁትን ጨምሬ አብሬ በደንብ ጠብሰዋለሁኝ። ውሃ ይተፋል። ውሃውን ጨርሶ በደንብ ዘይቱን ተፍቶ ጥብስ እስከሚል ድረስ ጠብቀዋለሁኝ። በዛ ደረጃ እንግዲህ በደንብ ከተጠበሰ በኋላ ቅመማ ቅመሞችን ነው የምጨምረው። የተጠቀምኩት ቅመም ከሙን፣ ሰበን ስፓይሲ፣ ከዛ ሎሚ ደርቆ የተፈጨ ሎሚ ነው ይሄ። ድፍኑን ካላችሁ ድፍኑንም ጨምሩበት። ከዛ ቆንዶ በርበሬ ጨምሬ ያለሁኝ። ሳልሳ ጨምሬ አንድ ላይ እንግዲህ መልሼ አቁላለዋለሁኝ። በደንብ ጥብስ እስከሚል ድረስ ሽታው ይወጣል። ሽታው ራሱ ይነግረናል መጠበሱን። በጣም ቆንጆ ሽታ ነው ያለው። ካሁኑ በደንብ ከጠበስኩት በኋላ ቃሪያም እንግዲህ ጣል አረግበታለሁ። ድፍን ቃሪያ 2 ፍሬ ጣል አረግበታለሁኝ። ከዛ ውሃ ያዘጋጀሁት አለ አፍልቼ ያዘጋጅቻለሁኝ። እሱን ነው የምጨምረው። ስጋው በደንብ መብሰል አለበት። ይህን አይነት ድስት ፕሬሸር ኩከር የምንጠቀም ከሆነ ከ45 ደቂቃ እስከ 50 ደቂቃ ብናበስለው ቆንጆ ነው። ኖርማል ድስት ደግሞ የምንጠቀም ከሆነ 1 ሰዓት እና ከዛ በላይ እያየን ብናበስለው ቆንጆ ነው። እንግዲህ እኔ ውሃ ጨምሬ ጨው ጨምሬ ድስቱን እገጥመዋለሁኝ። ቀደም ብዬ እንደነገርኳችሁ ከ45 ደቂቃ እስከ 50 ደቂቃ ነው የማበስለው። እስከዛ ደግሞ ሽትኒውን እናዘጋጃለን። ሽትኒውን ለማዘጋጀት ቲማቲም፣ ቃሪያ፣ የአበሻ ቃሪያን የተጠቀምኩት 2 አይነት የሆነው ያው ቀይና አረንጓዴ ቃሪያ ስላለኝ ተጠቀምኩኝ። በቀዩም ወይ በአረንጓዴ ብቻ መጠቀም ትችላላችሁ። ቀይ ሽንኩርትና ነጭ ሽንኩርት፣ ከዛ ድንብላል ቅጠልና ናዕናዓ ቅጠል እና ዘይት አቼቶ አርጌበታለሁኝ። ወይራ ዘይት ብታደርጉበት የበለጠ ቆንጆ ነው። ጨው ረስቼ ስላልጨመርኩኝ አሁን ላይ ከፈጨሁ በኋላ ጨው ጨምሬ በደንብ አዋህጀዋለሁኝ። ይህን ይመስላል። በጣም ቆንጆ ሽትኒ ነው። በመቀጠል እንግዲህ ሽትኒውን ካዘጋጀሁ በኋላ ደግሞ ወደ ስጋው ነው መብሰሉን አለመብሰሉን አይተን ቼክ አድርገን ሩዝ ለ1 ሰዓት ያህል ዘብዝፌዋለሁኝ። ከ1 ሰዓት ከግማሽ ሰዓት እስከ 1 ሰዓት ብዘፈዙት ሩዝ ቆንጆ ነው የሚሆነው። ሩዙ ስጋው እንደምትመለከቱት ቆንጆ ሆኖ በስሏል። ከዛ ቅድም የጠበስኩትን ካሮት ሙሉን አልጨመርኩም፣ ግማሹን ጨምሬ ጨው እንዳያንሰው ቀምሼ ትንሽ ጨው አድርጌበታለሁኝ። የዘበዘፍኩትን ሩዝና ላውሮ ቅጠል ጨምሬ ያለሁኝ። ከዛ ድስቱን አልገጥመውም፣ ኖርማል እንደዚሁ ገጠም አድርጌ ሩዙን እያየሁኝ አበስለዋለሁኝ። ይህን ይመስላል እንግዲህ ሩዙ ደግሞ ቆንጆ ሆኖ በስሏል። ፍርፍር ብሎ በጣም ቆንጆ አበሳሰል ደረጃ ነው ያለው። ይህንን እንግዲህ ወደ ጎን አደርግና ከላይ ከለር እንዲሰጥልን ያቺ የቀረችዋን ካሮትና ዘይት ትንሽ አድርጌ ትንሽ እርድ አድርጌ ጠብሰዋለሁኝ። ጣዕምም ይሰጠዋል፣ ከለሩም ደግሞ ቆንጆ ይሆናል። ከላይ እናደርግበታለን። እንግዲህ ይህን ያህል ጠበስ ጠበስ ካደረግኩት በኋላ ሩዙ ላይ ነው የማደርገው። ሩዙ ላይ ከላይ ቅባቱን ብቻ አፈስበታለሁኝ መጀመሪያ። ከዛ ትንሽ የተወሰነ ደቂቃ ከደን አደርገዋለሁኝ። ከዛ ቆንጆ አድርገን እንግዲህ ለገበታ ማቅረብ ነው። ከዚህ በኋላ ይህን ይመስላል። ቆንጆ አድርጌ እንደዚህ ለገበታ አቅርቤዋለሁኝ። ሞክሩት። በጣም ቆንጆ አሰራር ነው። ጣዕሙ ሽታው ልዩ ነው። የቀረውን ካሮት ደግሞ ከላይ እንደዚህ ነስንሼዋለሁኝ። በጣም ቆንጆ አሰራር ነው። ይሄን ይመስላል የዛሬ ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ጥሩ ጥሩ ነገሮችን እንማማርበታለን። በቀጣይ ስራ እስክንገናኝ ድረስ ስለተከታተላችሁን እያመሰገንኩ ሰላም ሁኑልኝ።